የማህተብ ጉዳይ ግዳጅ ማይሰጥ ከሆነ ይህን ቪዲዮ አሳልፈው። ማህተብ የሚያሳስብ ከሆነ ግን አብረህን ቆይ። ክርስቲያኖች ይህን ማህተብ አይታችሁ ኮፒ ሊንክና ሼር ሳታረጉ እንዳታልፉ። ከዚህ ሰዓት ጀምሮ ይህን ቻሌንጅ እንቀላቀል። ኮሜንት ላይ ግቡና አርሲ ትጣራለች እያላችሁ አጥለቅልቁት። ዋናው ቻሌንጅ ግን ይህንን ቪዲዮ ስክሮል ካረጋችሁት በኋላ የሚመጣላችሁ የትኛውን ቪዲዮ ላይ አርሲ ትጣራለች እያላችሁ ኮሜንት ላይ ጻፉ። ያን ጊዜ በዚህ የሐዘን ጊዜ በዚህ የመርዶ ሰዓት ከአርሲ ውጭ አጀንዳ ያደረገ በሙሉ ኮሜንቱ በአርሲ ኦርቶዶክሳውያን ሞትና ሐዘን ይሞላል። ስለዚህ ሁላችሁም ማህበራዊ ሚዲያው ስለ አርሲ ትኩረት እንዲያደርግ ዓለምም ሀገርም ህዝብም ትውልድም መንግስትም ቤተ ክህነትም በሙሉ አይኖቹን ሁሉ ወደ አርሲ እንዲያዞር ይህንን ቪዲዮ ጨምሮ ከዚህ በኋላ ለሚመጡላችሁ ቪዲዮዎች በሙሉ ኮሜንት ላይ አርሲ ትጣራለች ሳትሉ ሳትጽፉ እንዳታልፉ እናሳስባለን። አርሲ ኦርቶዶክሳውያን ዛሬም በሞት አፋፍ ላይ ናቸው። እስኪ እዚህ ጋር እንስማ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አውሴ እንኳን ተገደሉ። ይገርምሃል፣ ፈርዖን አለ እስራኤልን ጨረስኳቸው፣ እሰይ ሞቱ ቀበርናቸው፣ እኛ ነክሰን ገዛናቸው ብሎ ቃሉን ሳይጨርሰው ሙሴን ላከው አዳናቸው። በሉን እሰይ አዎ ሞቱ ጨረስናቸው። አንተ አክዓብ አንተ ኤልዛቤት የተደሰትክ በንጹሐን ሞት ለርስታቸው የታገሉ ናቡቴዎች ግን ሲጮሁ መልሱ ከባድ ነው ኃያሉ። በሉን እሰይ አዎ ሞቱ ጨረስናቸው። አይገርምም? ሀገራችን በሰማይ ነው፣ ምድር ያለን ለጊዜው ነው። ቢሆንም ግን መታመኛ አባት አለን የማይተኛ፣ ለልጆቹ እንባረኛ ክርስቶስ ነው የኛ ዳኛ። በሉን እሰይ አዎ ሞቱ ጨረስናቸው። ግን ለማያውቁን ንገሯቸው፣ የማ ልጆች እንደሆንን ካልገባቸው። ስለ ጊዮርጊስ ስለ አርሴማ ስለ ቂርቆስ ሕፃን ሰማዕት ጽኑ ጽናት ንገሯቸው። አዎ ንገሯቸው። በሞታችን የምንበዛ የማንጠፋ እንደ ዋዛ ዘመን ብዙ ቢያሳየንም በክፋቷ በዮዲትም በግራኙ አህመድም ክርስትናን ቢገፏትም ለማጥፋት ግን አልቻሉንም። አሁን ድረስ ቢገሉንም እኛስ ሞትን ኖርን የሱ ሆነን ከሱ ፍቅር ማን ሊለየን? በእጁ ነን ጠዋት ማታ እግዚአብሔርን ማን ሊረታ? ኢየሱስን ማን ሊረታ? አንገታችን ማተብ መስሏቸው ላዩ ቀን እየመረጡ በደቦ ሲገሉን ከልካይም የላቸው ፈራጅ ወንበርተኛ። ማነውም አይባል አይጠየቅም ዳኛ። ሲያወሩት ቀላለሁ እንደ ጥሩ ብስራት ኦርቶዶክስ ቤቴን በደንብ ጎርፍ አጠቧት። የሰማይ አባት ሆይ ድረስልን ፈጥነ ከእሳት መሃል አውጣን ስለ ድንግል ማርያም ስለ እናትህ ብለህ። አርሲ ላይ ብዙ ጊዜ ሰዎች ሲገደሉ አትግደሉን እያልን እንለምናለን፣ እንማጸናለን። ከልጅ እስከ አዋቂ ፍትህ ጥየቃ ደጅ እንጠናለን። ግድ የለም እዚህ ጋር የሳትነው ነገር አለ መሰለኝ። ፈጣሪ ይቅርታን ይወዳል ማለት የማንም ጥጋበኛ ሲበድላችሁ እግሩ ላይ ስትደፉ ዋሉ ማለት አይደለም። ይቅርታችን እንደ ፍራቻ የሚታይ ከሆነ በደላችን ከበዛ እንደ ሙሴ በትራችንን ባርኮ ብዙዎችን ይፈጃል። ነገሩ ከከፋ ከመካሰስ በትሩን ማስባረክ ይቀላል መሰለኝ። እነሱ ያላቆሙት እኛ መጀመር የማንችል መስሏቸው እንዳይሆን እኔ ገንዘብ እጁ ላይ ሰው መግደልና የእምነት ቤት ማቃጠል በጣም ቀላል ነገር እኮ ነው። በጣም ቀላል ነገር ነው። ግን ክፋትን በክፋት አትመልሱ አትግደሉ ስለምንባል መቼም አናረገውም። ፍርዱን ለእግዚአብሔር አሳልፈን እንሰጣለን እንጂ መተኮስና መለኮስ እኮ በጣም ኢዚ ነገር ነው። አሁን እኮ ድምጻችንን ለመንግስት ከማሰማት ይልቅ ሁላችንም ተሰብስበን ጸሎታችንን ለእግዚአብሔር ብናደርስ የተሻለና ፈጣን መልስ ልናገኝ እንችላለን እኮ። አሁን አባቶች እንደምንም ጸሎት ምህላና ጾም የ3 ቀንም ቢሆን የ7 ቀንም ቢሆን አዘጋጅታችሁልን አንድ ላይ ተሰብስበን ብናከናውነው በጣም የተሻለ መልስ እናገኛለን፣ ማግኘት እንችላለን። ሾርት ሜሞሪ ናችሁ ተብለናል እኮ ሁላችን። የኢትዮጵያ ሕዝብ በሙሉ እኮ ብሎናል እኮ። ግን ኖ ሾርት ሜሞሪ ሆነን አይደለም። በቃ አሳልፈን ፍርዱን ለእግዚአብሔር ብለን ያው ኑሯችንን እየቀጠልን ነው እንጂ ረስተነው አይደለም። ከድሮ ጀምሮ በታሪክ እንደተማርነውም ከግራኛ አህመድ እና የዮዲት ጉዲት ያረጉትን እኮ ተምረናል እኮ እናስታውሳለን። የ2006ቱንም እናስታውሳለን። ሊቢያ ውስጥ ሀፕን ያደረገው 2012 2013 ላይ ምን ሀፕን እንዳደረገም ትዝ ይለናል።
አልፏል። ይሄም ያልፋል። አሁንም የጊዜ ጉዳይ ነው እንጂ ይሄም ማለፉ አይቀርም። ፖለቲከኞች ዕጣን የሸተቱለትና የሃይማኖት አባቶች ቤተ መንግስት የተመላለሱ ቀን ያበቃል ብሏል አንድ መሪና በአርሲ ውስጥ ከቀን ወደ ቀን እየተገደሉ ላሉ ክርስቲያን ወገኖቻችን እንዴት አንድ የሚደርስላቸው አካል ይጠፋል? መንግስትስ ከዚህ ሁሉ ግድያና ጭፍጨፋ በኋላ እንዴት ከለላ አያደርግላቸው? የሃይማኖት አባቶች ዝምታቸው እስከምን ድረስ ነው? እስከዚህች ድረስ ብቻ ነው መሄድ የሚችሉት? ምናልባት ጉዳዩ የስልጣን ቢሆን በዚህ ልክ ነገሩን ችላ ይሉታል ብዬ አላስብም። ይሄ የኔ ሀሳብ ነው። እነሱ ቤት የተንኳኳ ግፍና መከራ ነገ እኛ ጋር መንኳኳቱ አይቀርም። ፕሊዝ የአንድ ሳምንት ብቻ አናደርገው። ከቻላችሁ ቪዲዮ ስሩ፣ ያልቻላችሁ ደግሞ ኮፒ ሊንክ ሪፖስት አድርጉ። ሀገራችን ምን አይነት ሀገር እየሆነች እንዳለች እኔ በጣም ግራ እየገባኝ ነው የምር። ከዚህ በፊት የተፈጥሮ አደጋዎች እንኳን ሲደርሱ ብሔራዊ የሀዘን ቀን ታውጆ እንዴት ሀዘኑን እንደምንለው። ሃይማኖት አባቶች ደግሞ የእናንተ ኃላፊነት ነው። በቃ ይሄ የእናንተ ኃላፊነት ነው። ዝምታችሁን ስበሩ። የሆነ ነገር ይደረግ። እናንተ አንድ ነገር ብትሉ እናንተን የሚሰማ ወጣትና ህዝብ ነው ያላችሁ። ኑ እንድረሳት ለቅሶ ማቅ ለብሷል ጉልላቷ እንዳትካስ ለብድሯ ወርቀ ዘቦ ተንቆጥቁጣ በምን ቃል ይገለጣል በውን ቆሞ እንደማየት ባዳፋ ጫማ ተረግጣ ቅጥሯን ለተዳፈረ ለናቃት ይስጠው መጥኔ ያለምን ኃይል ተመክቶ የታበየ ለኩነኔ ዓለም በቃኝ ብለው ምለው ያጸኗት በመናኔ ኑ እንላቀስ መመን ያልሰማ ይስማ መርዶ ደብራችን አንብታለች መጋረጃዋ ተቀዶ ህዝቤ በገዛ ሀገሩ ቢገፋ ቢያጎብጠው የኑሮ ቀንበር የጸለየላት ኢትዮጵያ እንዳትፈርስበት ሀገር ወዜራቀው ገጹን በውሃ እየወለወለ ረሃብ ጥማቱን ችሎ በደጇ የተጠለለ መስዋዕቱን ሊሰዋ በገናውን የደረደረ ከጌታው ጋር ተቃጥሮ ተመስገን ሊለው ነበረ። ደረቱ ተቀረደደ፣ በድኑ ተሽቀነጠረ። ይጽናናበት ማልቀሻችን ምን አለን ከደብሩ ሌላ? እንጽናናበት ማልቀሻችን ምን አለን ከደብሩ ሌላ? ድርሳን አላቃጠለ መንገድ አልዘጋ ኬላ ጥበብ እየመገበች ኮትኩታው ነበር ከልላ ለምጣዱ ሲባል ተለፍ ብለን አላይጧ ሰስተንላት ነገር ፈርተን ይሄ ቀን እንዳይመጣ ይልቅ ግፍህን ታጠብ በደልህን ተለቃለቅ ምረት ደጇ ሳይዘጋ የፈሰሰው ደም ሳይደርቅ ምረት ደጇ ሳይዘጋ የፈሰሰው ደም ሳይደርቅ የተማመንከው ቢደድር አስተምሮት ቢረቅም ከሺህ ዓመታት ዶሴ ከአባቶቻችን አይልቅም። ብናጠፋ ከደጀ ሰላም ብንርቅም የተስፋ ርስታችን ናት ደብራችንን አንለቅም። በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክባት ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቀኛል። ይሄኛ ያለው በእኛ እጅ ነው። ቤተ ክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደስጦ ያሰጠዋል።